ሁለቱንም ነገሮች ሁለቱንም ወገኖች ሰምቼ እውነቱ ለኔ ከተገለጸልኝ በኋላ ከዚያ በኋላ ነው ማለት ያለብኝን የምናገረው አላቸው። فدعا المسلمين وسألهم ከዚያ ሙስሊሞችን ጥሩልኝ አለና ሙስሊሞቹ ተጠሩ። ቤተ መንግስቱ ውስጥ ገቡ። ከዛም ይጠይቃቸው ጀመር። ما هذا الدين الذي فارقتم فيه قومكم ولم تدخلوا به في ديني ولا دين أحد من هذه الملل ታዲያም እናንተ ሃይማኖት ምን አይነት ሃይማኖት ነው አላቸው። የቤተሰቦቻችሁን የወገኖቻችሁን ሃይማኖት የተዋችሁበት እንደዚሁም ደግሞ ወደኔም ሃይማኖት አልገባችሁም ወይም ደግሞ ሌላ የሚታወቁ በወቅቱ የነበሩ የሚታወቁ ሃይማኖቶችን እነሱንም አልተከተላችሁም። ስለዚህ ምን አይነት ሃይማኖት ይዛችሁ መጣችሁ ነው አላቸው። ሲላቸው فتكلم جعفر بن أبي طالب عن المسلمين مسلموቹን ወክሎ سيدنا جعفر ابن أبي طالب رضي الله عنه እሱ ንግግር አደረገ። وقال أيها الملك كنا قوما أهل جاهلية نعبد الأصنام ونأكل الميت ونأتي الفواحش ونقطع الأرحام ونسيء الجوار ويأكل منا القوي الضعيف فكنا على ذلك حتى بعث الله إلينا رسولا منا نعرف نسبه وصدقه وأمانته وعفافه فدعانا إلى التوحيد فدعانا إلى الله لنوحده ونعبده ونخلع ما كنا نعبد نحن وآباؤنا من دونه من الحجارة والأوثان كزام جعفر ابن أبي طالب منالو نقص هو يالو إنيا ደንቆሮ ህዝቦች ነበርን አለው። ያኒ ጣዖታትን የምናመልክ በክት የምንበላ አጸያፊ የሚባሉ ወንጀሎችን የምንፈጽም ዝምድናን የምንቆርጥ ጉርብትናን የምናስከፋ ከኛ ውስጥ ጉልበት ያለው ጉልበት የሌለውን ሰው የሱን ንብረት ቀምተን የምንበላ ሰዎች እንዲህ አይነት ሰዎች ነበር። እንደዚህ አይነት የረከስን ሰዎች ነበርን አለው። በእንደዚህ አይነት ሁኔታ ላይ ያለን ግን አላህ ወደኛ ዘንድ መልእክተኛ ላከልን። ያ የተላከው መልእክተኛ ደግሞ ዘሩን የምናውቀው የማን ዘር እንደሆነ የሚታወቅ እንደዚሁም ደግሞ እውነተኛነቱን የምናምንበት ታማኝ የሆነ እንደዚሁም ከመጥፎ ተግባራት ንጹህ የሆነ የጸዳ ሰው የጸዳ መልእክተኛ አላህ ወደኛ ላከልን። ታዲያ ያ መልእክተኛ ደግሞ እኛን አላህን በብቸኝነት እንድንገዛውና ከሱ ውጭ አሉ ከአላህ ውጭ አሉ የምናመልካቸውን ጣዖታት ከድንጋይ የተቀረጹትንም እንደዚሁም ደግሞ ከእንጨት የተጠረቡትንም እነሱን ከማምለክ እርግፍ አድርገን እንድንተውና አላህን ብቻ እንድናመልክ ጠራን። كزيام وأمرنا بصدق الحديث وأداء الأمانة وصلة الرحم وحسن الجوار والكف عن المحارم والدماء ونهانا عن الفواحش وقول الزور وأكل مال اليتيم وقذف المحصنات كزيام سنناجر أونتن بتشان دنناجر أونتنيوش دنهون عذران دنملس زمدنان دنكتل قربتنان دناسمر እንደዚሁም ደግሞ እርም ከሆኑ ከተወገዙና ከተከለከሉ ተግባራት ደግሞ እንድንቆጠብ ይህንን እንድናደርግ አዘዘን። እንደዚሁም ደግሞ ከዝሙት እንድንርቅ እንደዚሁም ደግሞ በሐሰት ከመመስከር የየቲሞችን ገንዘብ ከመብላት ጥብቅ የሆኑ ከዝሙት ንጹህ የሆኑ ሴቶችን እነሱን ከመሳደብ እንድንቆጠብ አዘዘን። እንደዚሁም وأمرنا أن نعبد الله وحده لا نشرك به شيئا وأمرنا بالصلاة والزكاة والصيام فعد عليه أمور الإسلام يسلمنان تأزازاتن بزرزر نقروا يعني صلاة عندن سجد زكاة عندن ست እንደዚሁም ደግሞ ጾም እንድንጾም ሌሎች ዒባዳዎችን ዘርዝሮ ነገረው። ይሄን እንድናደርግ እንድናደርግ አዘዘን። ከዛ فصدقناه وآمنا به እኛም
መጀመሪያም እውነተኛነቱን ታማኝነቱን ስለምናውቀው የጠራንም ደግሞ ወደ መልካም ተግባር ስለሆነ እውነትህን ነው ብለን ተቀበልነው። በሱም አመንበት። ከአላህ ዘንድ ያመጣልንን ሁሉንም ተቀበልነው። ፈዐበድና አላህ ወሕደህ አላህን በብቸኝነት አመለክነው። ፈለም ኑሽሪክ ቢሂ ሸይአ በሱ ላይ ምንም ነገር ሳናጋራ። ወሐረምና ማ ሐረመ አላሁ ዐለይና አላህ በእኛ ላይ ሐራም ያደረገውን ነገር ተከለከልን። ወአሕለልና ማ አሐለ ለና ለእኛ አላህ የፈቀደልንን ነገር ደግሞ እሱንም ፈጸምን። ፈዐዳ ዐለይና ቀውሙና ፈዐዘቡና ወፈተኑና ዐን ዲኒና ሊየሩዱና ኢላ ዒባደት ልአውታን ዐን ዒባደት ላህ ተዓላ። ከዚያም እኛ ይህንን እያደረግን ባለበት ሁኔታ የእኛ ወገኖቻችን ግን ይህንን በማድረጋችን ምክንያት በእኛ ላይ ወሰን አለፉብን፣ ድንበር አለፉብን፣ የተለያዩ ጥቃቶችን ስቃዮችን አደረሱብን። ከሃይማኖታችን እኛን መልሰውን በፊት አባቶቻችንም አያቶቻችን እኛም ስናመልካቸው የነበሩትን ድንጋዮችና እንጨቶች እነሱን እንድናመልክ አስገደዱን። ይህንን ወአን ነስተሒለ ማ ኩና ነስተሒሉ ሚን አልኸባኢት ፈለማ ቀሃሩና ወዘለሙና ወضየቁ ዐለይና ወሓሉ በይነና ወበይነ ዲኒና ኸረጅና ኢላ ቢላዲክ ወእኽተርናከ ዐላ መን ሲዋክ ወረጊብና ፊ ጅዋሪክ ወረጀውና አላ ኑዝለመ ዒንደከ አዩሃ ልመሊክ። እናም እኛን መውጫ መግቢያ ሲያሳጡን፣ ግፍ ሲፈጽሙብን፣ በእኛና በሃይማኖታችን መካከል በነፃነት እምነታችንን ማካሄድ እንዳንችል ሲያደርጉን የዛን ሰዓት ሀገራችንን የተወለድንበትን ሀገር ቤተሰቦቻችን ያሉበትን ሀገር የምንወደውን ሀገራችንን መካን ለቀን ወደ አንተ ሀገር ወደ ሐበሻ መተናል። እንደዚሁም ሌሎች ሀገራቶች በጎረቤት ሀገሮች አሉ። እነሱን ትተን ግን ያንተን ጥበቃ ፈልገን ያንተን ፍትሃዊነት አምነን ወደ አንተ ዘንድ መተናል። አንተም ዘንድ እንደማንበደል ተስፋ በማድረግ ነው ወደዚህ የመጣነው አሉት። ፈለማ ሰሚዐ ነጃሽዩ ሃዛ ጠለበ ሚን ጀዕፈርን ቂራአተ ሸይእን ሚን አልቁርአን። ነጃሺ ይህንን ካዳመጠ በኋላ ጀዕፈርን ምን አለው? እስኪ ከናንተ ውስጥ የወረደላችሁን መጽሐፍ ቁርአንን እስኪ አንብብልኝ ላዳምጠው አለ። ሲለው ፈቀረአ ዐለይህ ሰድረን ሚን ካፍ ሃ ያ ዐይን ሷድ። ሰይድና ጀዕፈር ሱረቱል መርየም የመርየምን ምዕራፍ የተወሰኑ ከመጀመሪያዎቹ አንቀጾች የተወሰኑትን አነበበለት። ያን ሲያነብለት ፈበከ ነጃሽዩ ሐታ እኽደለት ሊሕየቱሁ ነጃሺ ጺሙ በእንባ እስከሚበሰብስ ድረስ ስቅስቅ ብሎ አለቀሰ ቁርአኑን ሲሰማ። ወበከል አሳቂፈቱ ሐታ አኽደሉ መሳሒፈሁም በሱ በዙሪያው የነበሩት ቀሳውስቶችም የዘረጉት መጽሐፎቻቸው እስከሚበሰብሱ ድረስ እነሱም ስቅስቅ ብለው አለቀሱ። ثم قال النجاشي إن هذا والذي جاء به عيسى ليخرج من مشكاة واحدة። ከዚያ ነጃሺ ምን አለ? በጌታዬ ይሁንብኝ አለ። ይሄ አንተ ያነበብከው ቁርአንና ዒሳ ይዞት የመጣው ከአንድ ብርሃን የተለኮሰ ነው አለ። ከአንድ ችቦ የተለኮሰ ብርሃን ነው አለ። ثم خاطب مندوبي قريش وقال انطلقا فلا والله لا أسلمهم إليكما ولا يكادون فخرجا። ከዚያም ነጃሺ ምን አላቸው? ቁረይሾች ልከዋቸው ለመጡት ሰዎች በሉ እናንተ ወደ ሀገራችሁ ተመለሱ፣ እኔ በጌታዬ ይሁንብኝ በፍጹም እነዚህን ሰዎች አሳልፌ ለእናንተ አልሰጣችሁም አላቸው። ያኒ እንደማይሰጣቸው ተስፋ ሲቆርጡ ፈኸረጃ ሁለቱም ወጡ።